መንፈስ ቅዱስ የኔ ወዳጅ ሃሌሉያ። ጌታን አመስግኑ ወገኖቼ። ምንድነው እኔ አላቅም የምለው ጠፍቶብኛል። ሃሌሉያ። መቆም ያለብኝ እኔ አላቅም ምን ማድረግ እንዳለብኝ። ኢየሱስ ስሙ ይባረክ። ሃሌሉያ። እስቲ እጆችህን ዘርጋ፣ አይንህን ጨፍነህ ወደ እግዚአብሔር እያየ ሃሌሉያ ሃሌሉያ። መንፈስ ቅዱስ ጌታ ኢየሱስ ሆይ በል። ጌታ ኢየሱስ ሆይ እወድሃለሁ እወድሃለሁ። በሞትህ ሕይወትን ሰጥተኸኛል። በሞትህ ሕይወትን ሰጥተኸኛል። ዛሬ አንተን ኢየሱስ ክርስቶስን በአደባባይ ልቀበልህ ስምህን ላውጅ እንደ ግል አዳኝ አድርጌ ልቀበልህ እንደ ግል መድኃኒቴ አድርጌ ልቀበልህ በብዙ ሕዝብ ፊት እጄን ዘርግቻለሁ። ከዛሬ ቀን ጀምሮ ልጅህ አድርገኝ። ስሜንም በሕይወት መዝገብ ላይ አኑርልኝ። ከዛሬ ቀን ጀምረ ልጅህ ስላደረከኝ ስሜንም በሕይወት መዝገብ ስለጻፍክልኝ አመሰግንሃለሁ። ሰይጣንን ዓለምን ስራዋን በጌታ በኢየሱስ ክርስቶስ ስም እክዳለሁ። አንተን ኢየሱስ ክርስቶስን በሕይወቴ ውስጥ ሾሜሃለሁ። ከዚህ ቀን ጀምረህ ልጅህ ስላረከኝ አመሰግንሃለሁ። የእግዚአብሔር ልጅ ኢየሱስ እንደሆንክ ለዓለም አውጃለሁ፣ እናገራለሁ። ይኸው እጆቼን ዘርግቼ ተንበርክኬ ወደ አንተ መጥቻለሁ። በጌታ በኢየሱስ ስም አመሰግንሃለሁ። እኔ ልጸልይ እዛው እንዳለ። የዘላለም አምላክ እግዚአብሔር የናዝሪቱ ኢየሱስ ዛሬ ወንድሜን ዮኒን ስለተቀበልከው፣ በቤቱ ውስጥ ስለጠራኸው፣ ስለምታኖረው እግዚአብሔር ልጅ ኢየሱስ ዛሬ እልፍ አላፍት መላእክቶች በፊትህ እልል ስላሉ ስላሸበሸቡ እግዚአብሔር ሆይ በልጅ በኢየሱስ ስም አመሰግንሃለሁ። ጌታ ሆይ የሱ የሆኑትን በአጠቃላይ ልጆቹን፣ ሚስቱን፣ የሱ የሆነውን ሁሉ በኢየሱስ ክርስቶስም እንድትጠብቅ ፕሮቴክት እንድታደርጋቸው፣ በደም እንድትሸፍን እንድትሰውራቸው፣ እርግማን የሰዎች አንደበት የክፉ ሰዎች ቃላትን ሁሉ በክርስቶስ ኢየሱስም እንድትሰብር ከሱ ላይ እንድታነሳ፣ ያ ደምህ ዕለት ዕለት ፕሮቴክት እንዲያደርጋቸው፣ ያ ትኩስ ደምህ ዕለት ዕለት እንዲጠብቃቸው በጌታ በኢየሱስ ስም እኔ ጸልያለሁ። የትኛውም የጠላት የዲያብሎስ ስትራቴጂ፣ የሟርት የድግምት መንፈስ፣ ወደሱ የሚወረወር የጨለማ አሰራር፣ የሟርተኛ መናፍስቶች፣ የጥንቆላ መንፈስ፣ የደጋሚ መንፈስ በኢየሱስ ስም አሁን ካንተ ላይ የተነሳ ይሁን። በኢየሱስ ስም ይነሳ። በክርስቶስ ኢየሱስ ስም ካንተ ላይ ይነሳ። በኢየሱስ ስም ልጆች በደም ይሸፈኑ። ያንተ የሆነ ነገር በክርስቶስ ደም ይሸፈን። ቤትክ ላይ የደም ምልክትን አደርጋለሁ በኢየሱስ ክርስቶስ ስም። በክርስቶስ ደም ከበር ሆናቸዋል። የትኛውም ቀስት አያገኝህም። የትኛውም ሟርት አያገኝህም። በስምህ የሚሟርቱ፣ በስምህ የሚደግሙ፣ ፎቶህን ይዘው የሚሟርቱ፣ የሚደገም ድግምት ሁሉ አንተ ላይ ላይሰራ በክርስቶስ ኢየሱስ ደም ዛሬ ድግምታቸውን፣ ሟርታቸውን የናዝሪቱ ኢየሱስ አፍርሶታል። በኢየሱስ ስም የፈረሰ ይሁን። የተቆጣ መንፈስ ወደ ኢየሱስ መጥቷል።
ከክርስቶስ ጋር ተቀላቅሏል ይሄን ጌታን ተቀብሏል ብሎ የተቆጣ መንፈስ ቢኖር ቆይ ብሎ የሚዝት መንፈስ ቢኖር እቀርመዋለሁ በኢየሱስ ደም ስራው የፈረሰ ይሁን የሚጠነቁል የጥንቆላ መንፈስ ቢሆን የፈረሰ ይሁን የድግምት ኃይል ቢሆን የፈረሰ ይሁን በኢየሱስ ደም የፈረሰ ይሁን በኢየሱስ ስም የፈረሰ ይሁን እግዚአብሔር ሆይ ወንድሜን በክርስቶስ ደም ስለሸፈ ፈንከው አመሰግንሃለሁ በቤት ውስጥ አስተምረው የቃልህን ብርሃን ግለጽለት መንፈስ ቅዱስ በሁሉ ክብር ላንተ ይሁን እልልታና ዝማሬ ዛሬ ባንተ ዘንድ ስለተሰማ እናመሰግንሃለን በጌታ በኢየሱስ ስም አሜን ሳይ አሜን ያስርችት እየተተኮሰልክ ነው በደንብ ተኩሱለት ሃሌሉያ ኢየሱስ ርችት ስሙ ይባረክ ዋው እኔ ምን ልበል እሰይ ባካችሁ በደንብ ጊፍት በጊፍት አድርጉት ለወንድሜ ባካችሁ ኢየሱስ ስሙ ይባረክ ሃሌሉያ እኔ ደስ አለኝ በቃ ምን ልሁን ኢየሱስ ይባረክ ሃሌሉያ በደንብ አድርጋችሁ ወገኖቼ እኔ በጣም ደስ ብሎኛል ፍቅራችሁን ግለጹለት በቃ ዛሬ እስቲ በእውነት አሳዩኝ በቃ ማየት ፈልጋለሁ ታንኪዩ ኢየሱስ ስሙ ይባረክ ሃሌሉያ ኢየሱስ አገኘው ዮኒ ኢየሱስ ስሙ ይባረክ ሆሊ ስፒሪት Thank you, God. Thank you, God. Thank you, Holy Spirit. Thank you, Holy Spirit. Wow, ኢየሱስ ጌታ ነው። ተሳዳቢ የምትሉትን ኢየሱስ ተናጠቀልኝ መንፈስ ቅዱስ ኢየሱስ ስሙ ይባረክ ወንድሞቼ እህቶቼ ለጌታ ክብር አምጡልኝ ለኢየሱስ ለጌታዬ የስ ተንበርክኮ ነው ኢየሱስን የተቀበለው ተንበርክኮ በአምላኩን ራሱን ደግኔት አድርጓል ለኢየሱስ ሃሌሉያ ኢየሱስ እኔ ዛሬ በእውነት እኔ መድረክ ላይ ምን ሊሆን እንደምችል አላውቅም ዛሬ እልፍ አእላፋት መላእክቶች በሰማይ እልልታቸውን አሰምተውታል ኢየሱስ ባርኩት በቃ ክብር ለመንፈስ ቅዱስ ይሁን እሰይ ኢየሱስ ምን ሊሆንልክ መንፈስ ቅዱስ የኔ ኢየሱስ የኔ አንበሳ መንፈስ ቅዱስ ጌታዬ አምላኬ ኢየሱስን አመሰግናለሁ ያልታሰበውን ሰው ወደ አንተ ስለጠራኸው ምክንያት ስለሆንከው ወንድሜን ጌታ ሆይ ከሲኦል ስላዳንከው ከሞት ስላዳንከው እግዚአብሔር ስለራራህለት ጌታ ሆይ ስላገዝከው እግዚአብሔር ከዚህ በኋላ ወደ ዓለም አይመለስም እግዚአብሔር ወደ ጨለማ ልጄ እንዳትመለስ ይላል እግዚአብሔር ልጄ እኔን ተከተል ይላል እግዚአብሔር እኔን ፈልገኝ ይላል ጌታ ልጄ አላሳጣህም ምንም ነገር አለ እግዚአብሔር ምንም አላጎልብህም ይላል እግዚአብሔር ልጄ እኔ ራራልሃለሁ አለ ጌታ እኔ ፕሮቴክት አደርግሃለሁ ይላል የሰራዊት ጌታ እግዚአብሔር እኔ እጠነቀቅልሃለሁ አለ ልጄ እዛኛው ቦታ ሞት ነው ያለው አለ ጌታ እኔ ዘንድ ህይወት አለ ይላል እግዚአብሔር ልጄ እፈልግሃለሁ ነው የሚል እፈልግሃለሁ ልጄ ይልሃል እግዚአብሔር ወድሃለሁ ይልሃል መንፈስ ቅዱስ ለብዙዎች ረፍት ትሆንልኛለህ ይልሃል እግዚአብሔር ለብዙዎች ረፍት አደርግሃለሁ ይልሃል ለብዙዎች ረፍት ትሆንልኛለህ ነው የሚል ጌታ ልጄ ወደ ኋላ እንዳታይ ወደ ኋላ ካየ ይልሃል እግዚአብሔር ከባድ ነው ይልሃል መንፈስ ቅዱስ ሞት አለው ይልሃል እግዚአብሔር ወደ ኋላ ከተመለከት ካለ ካሁን በኋላ የስ ሆሊ ስፒሪት ሞፈር ይዞ
ወደኋላ አይታይም አለ እግዚአብሔር። ሞፈር ይዘሃል ልጅ አለ፣ ወደኋላ እንዳታይ ይልሃል የሰራዊት ጌታ እግዚአብሔር። እግዚአብሔር እንደዚህ ነው የሚልህ ልጅ ያለ ፈልግሃለሁ፣ ታስፈልገኛለህ አለኝ ጌታ። ታገለግለኛለህ ይልሃል የሰራዊት ጌታ እግዚአብሔር። ልጅ ያለ መንፈስ ቅዱስ ወደ ኋላ እንዳታይብኝ ይልሃል ደጋግሞ። እንዳታይብኝ ልጅ ይልሃል እግዚአብሔር። ምንም አይቀርብህም አለ እግዚአብሔር። ምንም የተውከው ነገር የለም ወደ ኋላ አለኝ። እኔ አኖርሃለሁ፣ እኔ አከብረሃለሁ፣ እኔ አግዝሃለሁ፣ እኔ እጅህን ይዤ እረዳሃለሁ፣ አሳድግሃለሁ። ያንተንና የልጆችን እኔ ኃላፊነት ወስዳለሁ አለ እግዚአብሔር። ጌታ ኢየሱስ እንደሱ ነው የሚናገር ወንድሜ። እፈልግሃለሁ ከዚህ በኋላ አንተ ልጅ ያለ እግዚአብሔር እኔን ነው የምታሳድደው አለ። የጠፉትን ታሳድድልኛለህ፣ ምሕረትም ታደርጋለህ በይዋለኝ መንፈስ ቅዱስ። ልጅ ያለ የሰራዊት ጌታ እግዚአብሔር ራራሁልሃል። ጠላት ሊገልህ ነበር፣ በቤት ውስጥ ድንኳን ሊያስተክልብህ ነበር። ሞት ነበር በአንተ ቤት የታሰበው፣ በአንተ ልጆች ላይ የታሰበው እንደሱ ነበር። እግዚአብሔር ግን እንደዚህ አለኝ፣ አዋጁን የገለበጥኩት እኔ ነኝ አለኝ መንፈስ ቅዱስ። እንድታዝን ሐዘን ሊያስለብስህ የወጣ መንፈስ ነበር። እግዚአብሔር አዋጁን የገለበጥኩት እኔ ነኝ ይልሃል እግዚአብሔር። አሁንም ልጄ ከኔ ጋር ተጣበቅ፣ ከኔ ጋር ተስማማ። እኔ ተአምራቴን ባንተ ህይወት ውስጥ አደርጋለሁ አለኝ ጌታ። ኃላፊነቱንም ወስዳለሁ ይልሃል እግዚአብሔር። ሃሌሉያ። አምላክ እግዚአብሔር በእውነት ለወንድሜ ለዮኒ ስለራራህለት። አንተ መቼም አሳዳጆችን ነው የምትፈልገው። ከጻድቅ ጋር አይደለም ጉዳይ፣ ከኃጢአተኛ ጋር ነው ጉዳይ። እግዚአብሔር ከአሳዳጆች ጋር ነው። እኔ የመጣሁት ለበሽተኞች ነው ያልከው እግዚአብሔር። የመጣኸው ለዮኒ ነው፣ ለመጣኸው ለእኔ ነው፣ ለመጣኸው ለቢንዬ ነው ጌታ። ሌላ ምንም ፐርፐዝ የለህም። ኃጢአተኛውን ልታድን የመጣኸው ኢየሱስ ዛሬ ስለራራ፣ ዛሬ በብዙ በመቶ ሺዎች በተቆጠረ ህዝብ ፊት እሱ ማን ነው ጌታ ሆይ? እንዴ ለፓፑ እኮ 100 ሺዎች አልወጡም በአደባባይ። ለአንተ እኮ በ100 ሺዎች ዛሬ አንተን ኢየሱስ ስሙ ይባረክ። ምን አይነት ክብር እንደሚሰማህ አላቅም። ከዚህ ቀን ጀምረ አንተ ክብር ያለ ሰው ነህ ጌታ ምስክሬ። ከበርክ በኢየሱስ፣ ከበርክ በንጉሱ፣ ከበርክ። ሃሌሉያ። ስምህ ተጻፈ ከነ አብርሃም፣ ከነ ይስሐቅ፣ ከነ ያዕቆብ፣ ከነ ማርያም ስምህ ተጻፈ አብሮ ስምህ ተጻፈ። እኛን ያገኘ ኢየሱስ አንተን አገኘ። ቢንዬን ያገኘ ኢየሱስ አንተን አገኘ። አገኘክ ኢየሱስ። አትመለስም ደግሞ ታያለህ። አትመለስም። ትመለሳለህ የሚሉ ሁሉ አይሳካላቸው፣ አንደበታቸው አይሰራም። በቃ አትመለስም። መመለስም አትችልም። እግዚአብሔር አትሞታል። ታትመሃል አንተ። በቃ አለቀ። ፕሬዝ ዘ ሎርድ። ኢየሱስ ስሙ ይባረክ። ሰላማችሁ ብዝት ይበልልኝ። አሁንም ደግሜ ላለሁ በዚች ቀን ለ15 ዓመት ሳሳድዳችሁ የነበራችሁ ወንድምና እህቶቼ፣ ዲያብሎስ ሲገለገልብኝ የነበርኩ ሰው በብዙ የነበርኩ ሰው እግዚአብሔር አምላክ ለዚህ ቀን ስላበቃኝ አምላኬን አመሰግናለሁ። ከኔ በላይ የሆነ ነገር የለምና እግዚአብሔር አምላክ ከኔ የሆነ ስለሌለ አመሰግነዋለሁ። እኔ ሳልሆን ሌሎቻችሁም ወንድምና እህቶቼ እረፍት የሚገኘው እንዳልኳችሁ በጌታ ስትሆኑ ነው። የሃይማኖት ጉዳይ አይደለም። ሃይማኖት አልሰብካችሁም። እኔ ወይም ደግሞ ስለ ሃይማኖት እየተናገርኩ አይደለም። ስለ እምነት ነው። ህይወት ክርስቶስ ነው። ህይወትም መንገድም እኔ ሆነኝ ነው የሚለው። መንገድም ህይወትም መዳንም በሌላ በማንም እንደሌለ እግዚአብሔር አምላክ በአንድያ ልጁ ተናግሯል። መጽሐፍ ቅዱስ ላይ ቁልጭ አድርጎ ያስቀመጠልን እሱ እያለ ብዙ ቦታ ዳክረናል። ሁላችን የምወደው የማከብረው የማመልከው ይመስለኝ ነበር። አምልኮ የሚታወቀው በአንደበት ነው።
አንደበታችን የክርስቶስ መምሰል አለበት፣ የክርስቶስ መሆን አለበት። አምነዋለሁ ስል ብዙ ጊዜ ተናግሬ ያውቃለሁ፣ ግን ንግግሮቼ በሙሉ የክርስቶስ መንገድ አልነበራቸው። አምላክን ከፍጡር ጋር እያደረግኩኝ ምስጋና ሳቀርብ የነበርኩ ሰው፣ ለብቻው የሚመለክ አምላኬን ብዙ ነገር በሱ ስም ሳረግ የነበርኩ ሰው ነኝ። ግን በሱ እርዳታ እንዲሁም አባታችንን መቼም በማረሰው አቡነ ገብርኤል ለእኔ ነው የተናገሩት። ይህን መልእክት ለማንም አይደለም። እኔ እንደገባኝ ሌላው ገብቶታል ብዬ አላስብም። ሌሎቹ ሲያሳዷቸው አይቻለሁ። አባታችንን መቆሚያ መቀመጫ ሲያሳጧቸው አይቻለሁ። አባታችንን ለእኔ እንደ ሳኦል ሳሳድ የነበርኩኝ ድፍን ኢትዮጵያዊና ኤርትራዊ የሚያቀኝ አሳዳጅ የነበርኩ ሰውን ለእኔ የተናገሩት ንግግር እና በዚህ አጋጣሚ በተለይ አንቺን እህቴን ነቢይት ብርቱካን ባህሩ የምለው ወንድሜን፣ ሌሎችም ፍራኦሊቲቻ፣ ዮኒ ቬጋስ በነገራችን ላይ በጌታ ሆኗል። ዮኒ ቬጋስ የኔ ወንድም እሱም በጌታ ሆኗል። የኔን ነገር ሳይ ይሄማ ተአምር ነዋል። አንተ የአሁኑ መንገድ ትክክለኛ መንገድ ነው። ካሁን እንደሌላው ጊዜ በእኔ ነው አንተ መቼ የማትደራደረው። ከዚህ በኋላ በክርስቶስ እንደዚህ ስትሆን ሳይ እኔ ልቤ ነካኝ። እሱ ደግሞ ለነ ፓስተር ቸርነት በጣም ወዳጅና ወንድም ናቸው። በእነሱ እንኳን ሰብከውት ያን ያህል በዚህ ደረጃ አልተገረመም። እና የእኔ ነገር ደንቆት እኔም ጌታን እመሰክራለሁ ጌታን እቀበላለሁ ብሎ ስናወራ ነበር። እኔ ከመሆኔ በፊት ስትገባ አደራ እንድትነግረኝ ብሎ ነበር እና ገብቶም እያየ ነው። ሌሎችም ፕሮግራሞች አሉ። ሌሎቻችሁ የምምነው ሃይማኖት ቀይሩ እያልኳቸው አይደለም። ልባችሁ ጌታ ላይ አርጉት፣ ያሳርፋል። ለሚሰድቧችሁ ማዘን ትጀምራላችሁ፣ መጸለይ ትጀምራላችሁ። አታሳዱ። ጂጂ እህቴ ናት፣ ቤታዮ እህቴ ናት፣ እዮዳ ወንድሜ ነው፣ ዳልቻ ወንድሜ ነው። ጆከሮ ሳሳዳቸው የነበርኩ ሰው ነኝ እንዳለ ከኔ ጋር። ልዕልት እህቴ ናት። እያንዳንዱ ከኔ ጋር ጸብ የነበራቸው ሰዎች ሳሳዳቸው የነበረ ስደበርባቸው የነበረ ብዙ ነገር ሳረግ የነበረ ስንዝናናበት የነበረ ዲያብሎስ ነበር የሚሰራው። አሁን ግን ለወንድምና ለእህቶቼ ባሉበት ሰላማቸውን እግዚአብሔር እንዲሰጥ በቤታቸውን የገባ ሰላም እነሱ ጋር እንዲገባ ሰው ሳይሆን ክርስቶስ እንዲመለከቱ እግዚአብሔር ይርዳቸው።